ቴሌ በሲም ካርዳችን ለምንጠቀማት 1 ብር 0.03 ሳንቲም እንደሚሰጠን ታውቃላችሁ። ይህ የሚሆነው አሸም ቴሌ በሚባለው የኢትዮ ቴሌኮም ሎያሊቲ ፕሮግራም ነው። ይህን ፕሮግራም ለመመዝገብ በኮከብ 999 መሰላል ወይም ደግሞ ሱፐር አፕ ላይ ማይ ኢትዮ ቴሌ አፕን በመጠቀም መመዝገብ ትችላላችሁ። የአሸም ቴሌ ነጥብ ማግኘት የምትችሉት ካርድ ሞልታችሁ ቀጥታ ከተጠቀማችሁ፣ ፓኬጅ ከገዛችሁ ወይም ደግሞ ቢል ከከፈላችሁ በከፈላችሁት የገንዘብ መጠን 1 ብር 1 ነጥብ ሆኖ ይታሰብላችኋል። የ1 ነጥብ ዋጋ 0.03 ሳንቲም ሲሆን ቀኑ ሙሉ የተጠቀማችሁት የገንዘብ መጠን ታስቦ በየቀኑ ቀን ሲቀየር ሌሊት ላይ የአሸም ቴሌ ነጥባችሁ ላይ ይጨመርላችኋል ማለት ነው። የአሸም ቴሌ ነጥብ ለማግኘት ፕሪፔድ ተጠቃሚ ከሆናችሁ በቀን 2 ብር 50 እና ከዛ በላይ መጠቀም ይኖርባችኋል። የፖስት ፔ ተጠቃሚ ከሆናችሁ ደግሞ ከዚህ በፊት 75 ብር እና ከዛ በላይ በየወሩ ቢል እየከፈላችሁ ያላችሁ መሆን መቻል አለባችሁ። ያገኛችሁትን የአሸም ቴሌ ነጥብ ጥቅል ለመግዛት፣ ቢል ለመክፈል እንዲሁም በሰበሰባችሁት የአሸም ቴሌ ነጥብ መሰረት በማድረግ እስከ ስልክና ላፕቶፕ ድረስ መሸለም የምትችሉበት አማራጭ አለ ማለት ነው። ያገኛችሁት የአሸም ቴሌ ነጥብ ለ1 ዓመት ኤክስፓየር ሳይሆን መቆየት ይችላል። በቀጣይ ቪዲዮ ያላችሁን የአሸም ቴሌ ነጥብ እንዴት መጠቀም እንደምትችሉ አሳያችኋለሁ። መረጃውን ከወደዳችሁት ፎሎ እና ላይክ ማድረግ እንዳትረሱ።